የግጥሙ ርዕስ አላህ በቂ ነው ይላል። አንዴ ቀርቦ አንዴ የማይርቅ የእዝነት ወይን ሁሌም የማይደርቅ በሱ መንገድ ይሁን መደሰት መሳቅ ለችግራችን እሱን ብቻ እንጠይቅ። ጥሎ አይጥለንም እኛ ስንጨነቅ እንገዛው እንጂ እሱን ብቻ በሐቅ መልስ ይሰጠናል ጌታችን ያረዛል። ሐስቡናላህ ወኒዕመል ወኪል እኛ ስንጠይቀው ዝም እንደማይል ተነግሯል በቁርአን በራሱ ቃል በቃል። እድኡኒ አስተጅብ ለኩም ለምኑኝ ይቀበላችኋለሁ መልስ ሊሰጠን ነው ጠይቁኝ ያለው። እንጠይቀው ይሰጠናል ሰሚዑን በሲር ነው። ሰማይን ሰቅሎ ምድርን የዘረጋው እንዳይንቀሳቀሱ ተራራን ያረጋጋው የበልግም የጸዳይ የክረምትም የበጋው የሜዳ ተራራ የቆላም የደጋው ፍጥረት ዓለሙን በቁጥጥር ስር ያረጋው ማንም የለም እሱ አንድ አላህ ብቻ ነው። ፍጥረት ዓለሙን ለብቻ የገዘው ከራሱ ውጪ ማንም ሳያግዘው ሁን በሚል ቃሉ አንዴ ሲያዘው ሆኖ ይገኛል እሱ እንዳዘዘው። ጌታችሁ ነኝ ተገዙኝ ያለው ከሱ በላይ ማንም የለም በምድርም በሰማይ እሱ ብቻ ነው ጌታችን አላህ። ነፍሴ እስኪትወጣ እገዛዋለሁ ወላሂ ከአላህ በቀር ማን አለ ነፍስን የሚፈጥር ትላንትም ዛሬም የነበረ ወደፊትም የሚኖር ዛሬ ብቻ ሳይሆን ድሮም የነበረ ያልተወለደ ያልወለደ ከጉድለቶች የጠራ ሰማይ ምድሩን ፀሐይ ጨረቃውን ለብቻ የፈጠረ ቀንና ማታውን እንደዚህ ያሳመረ። ይባካችሁ ሰዎች ለችግራችን እሱን ብቻ እንጣራ።